ሰላም ሰላም ውዴ ቻናል ተከታታዮች እንደምን አላችሁ? ደህና ናችሁ? እኔ ከእግዚአብሔር ይመስገን ሰላም ነኝ። ሰላም እንደሆነ እናንተም ሰላም እንድትሆኑ ተስፋ አደርጋለሁ ማለት ነው። እንደምን ቆያችሁልኝ እላለሁ። ለሁላችሁም እንዴት ናችሁ? ጠፍቻለሁ። ያው አሁን ደግሞ በአዲስ ነገር ይዤላችሁ መጥቻለሁ። ይሄን ደስ በሚል ቦታ እያያችሁ እየገባኛችሁ ማለት ነው። እኔ ደግሞ አጭር እያለች ያስተምራል የሚለው ትረካ ወደ እናንተ ደርጋለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ቤተሰብ እንደሆኑ እየራግን ላይክ አድርጉልኝ ስትገቡ ማለት ነው። እና ያው ትንሽ ቦታዎችን አስጎብኛቸዋለሁ። በዛ ላይ አይደብራችሁ ብዬ አስባለሁ ማለት ነው። እና ወደ ትረካዬ ማለት ነው። አንድ ችኩል ልጅ ማለት እና በጣም ሮፍዶባት ስለነበረ ስራ እየፈለገች ስለነበር ስራ ለመቆጠር እየሮጠች ትሄዳለች። እንዲሁም ደግሞ እንደዛ ብላ አንዱ ደግሞ መንገድ ላይ ያገኘዋል እና ወዴት ነው ምናምን አንስተህ እስኪ ከዚህ አንስተህ ወደ ጋሪ ያስጋይ ስሎ አይ ይረፍድብኛል ደግሞ ልብሴ ይባላሻል ብሎ ጥራት ትሄዳለች ማለት እና ከኋላ የነበረችው ልጅ ግን መጣሽና አንሺኝ ብሏት፣ እሺ በቃ ግን ስራ ይረፍድብኛል ስላልቆጠር ነው ዛሬ ዲዛይነር ነኝ አለቻቸው። ከዛ እሺ ችግር የለም መርቁኝ አለቻቸው። ጨርሳ አስላ መረቃቸው እና በዛም ሄደች። ወደ ቢሮውን ስትሄድ ቢሮው ላይ ሊፈተኑ ትንሽ ቀራቸው ታገኛቸው እና ለምን አረፈድሻል? አይ የሆነ አስቸኳይ ጉዳይ ስለገጠመኝ ነው አለች። ከዛ ገባችና ፈተናውን ተፈተነችና ጨርሳ ሲወጣ ከዛ እሷን ያችን የገፈቻት የነበረችው ሴትዮ እዛ ላይ ስትመጣ በጣም ገረማት። እንዴ ብላ ምን እየጠበቃችሁ ነው ስላ አይ ኃላፊውን ሪዛልት እስከሚሰጠን ድረስ አለቻቸው። ከዛ እሷም ሆኗን ስላላወቀች ደግሞ ሪዛልቱ ብላ ለመጠየቅ ስትሄድ እሷን ቢሮ ላይ ቁጭ ብላ አገኘቻት እና አንቺ እኮ በጣም ትራዳሻለች ብላት ከዛ አንቺ እኮ አልፈሻል በአንደኛ እንደወጣች ነገረቻት። እሷን በጣም ደስ አላት። ከዛ በመቆጣ እጅግ በጣም ደስ አላት። እንሰራ እንዳንቺ ያለው ሰው ክብር ነው የሚፈልገው አለቻት። እና እነዛ የወጡን ደግሞ ልጆቹን ስላልተአለፉም በዛ ላይ እኔ ሪዛልት አቅርሶ እኔ ሀብት ግን እኔ ስራ ስለምፈልግ ነው ዲዛይን ማድረጉ ደግሞ ትልቅ የገበያ መሀል ስላለን ነው አለ። አንዱ ደግሞ እኔ ብዙ ቤተሰብ ማስተዳደር ልጅ ነኝ እና እንደዚህ በትትና ጠይቃለሁ ብላ ነበረ የጻፈችው ማለት ነው የሷ ጽሁፍ። ስለዚህ የሷ ጽሁፍ አስጋቢ መልስ ሆኖ ተገኘ ማለት ነው። እና አንዳንዴ እኛ በምንጽፍ ሳይሆን በምንናገራቸው ቃላትም ሊሆን ይችላል ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆንልኝ በተለይ ከዚህ ላይ ብዙ ትምህርት ወስላችሁ። ምክንያቱም አንድ የከበርነው ነገር ነው የምናገኘው እና በግድ ደግሞ ማክበር እንዳለብን ነው የተሰማኝ ማለት ነው። ከሆነ ነገር ማገዝ ማከር ያን ተመልሶ ለኛ ስለሚደርስ ማለት ነው። እና ጥሩ ካደረግን ጥሩ ስለሚያጋጥመን ማለት ነው። እና ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆንልኝ የዛሬውን አስተማሪ ያልኩትን ትረካችን ነበር። አጭር ያለች ናት። አጋጣሚ ቲክቶክ ላይ እልፍ ስል ያገኘዋት እጅግ በጣም ብዙ አስተማሪ ያሉ ግን ደግሞ ለእናንተ ይጠቅማል ብዬ መልካምነት ለራስ ነው መልካምነት ደግሞ ጥሩ ነው ብዬ ስለማስብ ነው ያስተምራችኋል የምለው ነገር ወደ እናንተ አምጥቻለሁ ማለት ነው። ይሄንን የመሰለ ቦታ ደግሞ እስኪ ገምቱ እና በጣም ነው የሚያምረው። እኔ እጅግ በጣም ወድጄዋለሁ። ለዛም ለምን አላሳየችውም ብዬ እነዚህ የመሰለ ቦታ እና በጣም ነው ደስ ያለ። በቅውጭው አይመጣም ማለት ነው እዛ ገብተ ማለት ነው። እና እጅግ በጣም ነው የወደድኩት እና ያው በብር ነው መግቢያው ግን ታውቃላችሁ ያው እና አሪፍ ነው እላችኋለሁ ማለት ይሄን በሳር ሳይሆን በብር እየሞላ ነው የሚጫወተው ካወቃችሁ ማለት ነው። እና ትንሽዬ ያው በርድ